እስራኤልና አሜሪካ በኢራን ላይ እየወሰዱት ባለው እርምጃ ሩሲያ ላይ ምን አይነት ውጤት ይኖረዋል የሚለውን እንመልከተው። አንዳንዶች ነገሩን በሁለት የተሳለ ሰይፍ ነው እያሉ ናቸው። ከበጎ ጎኑ ስንነሳ ለሩሲያ ከሚሰጠው ማለት ነው ለሩሲያ የሚሰጣት እፎይታን ነው። የምዕራቡ ትኩረት ከሩሲያ ወደ ኢራን መዞሩ ለሞስኮ የሲሳይ ያክል ነው። ምዕራቡ ለዩክሬን የሚሰጠውን የፋይናንስና ወታደራዊ ድጋፍ መቀነስ ሩሲያ በኬቭ ላይ የበላይነትን እንድትወስድ ያደርጋታል። ግጭቱና የሆርሙዝ ሰርጥ መዘጋቱ የነዳጅ ዋጋ እንዲነርም ያደርገዋል። ለነዳጅና ለጋዝ አምራቿ ሩሲያ ኢኮኖሚ መነቃቃትም ምክንያት ሊሆን ይችላል። በሌላ በኩል ግን ሩሲያ በሶሪያ የበሽር አልአሳድ መውደቅ፣ የማዱሮ ከስልጣን መነሳት፣ ኢራንን ለመከላከል አቅም ማጣትና የዩክሬን ጦርነት አለመቋጨቷ በዓለም አቀፍ የኃይል ሚዛን አሰላለፍ የአሜሪካ አማራጭነቷን ያደበዝዟል። ኢራን ለሩሲያ ሻሄድ ድሮኖች አቅራቢ ናት። እስራኤል ወይም አሜሪካ በኢራን የጦር መሳሪያ ፋብሪካዎች ላይ ጥቃት ማድረሳቸው የሩሲያ የድሮን አቅርቦት ሊቋረጥ ወይም ሊቀንስ ይችላል። ከምንም በላይ ለሩሲያ ትልቁ ጉዳት የገጽታና የዲፕሎማሲያ የመደራደር ወይም ባርጌኒንግ ፓወር መቀነሱ ነው። ወዳጆቿ ከአሜሪካ ጥቃትን መከላከል ያቃታት ሩሲያ ሀገራት በአሜሪካ ጥላ ውስጥ ሳይወዱ እንዲገቡ ያደርጋል። የሩሲያ አማራጭነትንም ያመነምነዋል።